السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه الطيبين الطاهرين. ودنا كوران تملكاتوች እንደምን ሰንብታችኋል? በአላህ Subhanahu Wa Ta'ala ፍቃድ ቤታችን በረመዳን ምን መምሰል አለበት የሚለውን ተከታታይ የሆነ ደርሶች ያቀርብን ነው የምንገኘውና በባለፈው ክፍል ላይ ኡስታዝ አሊ እንግዲህ እንደሚያስታውሱት የተለያዩ ሐሳቦችን ነክተናል። ራስን ሰው እንዴት ተርቢያ ያደርጋል፣ ባለቤቱ እንዴት ተርቢያ ያደርጋል፣ ልጆቹ እንዴት ተርቢያ ያደርጋል፣ እነዚህን ሁሉ አይተናል። ግን ያው ቤት ከተባለ አይቀር ለብቻው አይኖርም ግለሰብ፣ ጎረቤቶች ይኖራሉ፣ የቅርብም ያሩቅም ዘመዶች እንደዚህ አይነት ነገሮች ይኖራሉና ከቤታችን ወጣ ብለን ለቤታችን በጣም ወሳኝ የሆነ ግን ቤታችን ውስጥ የሌሉ ሰዎችስ እንዴት ነው ተርቢያ የምናደርገው የሚለውን ከዛ ጋር እንጀምር። ከዛ ደግሞ ቅርብ የሆኑት ጎረቤቶች ስለሆኑ ጎረቤቶች የሚባሉት ማን ናቸው፣ እስልምናስ ምን አይነት ሐቅን ይሰጣቸው ከሚለው እናንሳ ኢንሻአላህ። ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم። ያው ይሄን ነጥብ ስናነሳ ዙሮ ተርቢያ ሁሉንም ማህበረሰቡንም እንደሚያካትት ታሳቢ ውስጥ አድርገን ነው እና ከዛ ውስጥ ደግሞ እንደ ማህበረሰብም ከፍ ሳንል ከጎረቤት ስለሚጀምር ቀጥታ ወደ ትርጉሙ ከመግባታችን በፊት ራሱ እንደ ጎረቤትን አላህ Subhanahu Wa Ta'ala መርጦ የሰጠን ነው። ከኒዕማዎቹ ከጸጋዎቹ መካከል አላህ ፈቅዶ በእኛ ሰፈር ወይም ደግሞ አብረን በአንድ ሰፈር እንድንኖር ሲያደርግ ይሄ አላህ ጸጋ ያላህ ምርጫ ነው። በእኛ ምርጫ ሳይሆን አላህ መርጦ ይሰጣል። እነዚህ ከሰጠህ ውስጥ ደግሞ አንዳንዱ ይሄ በጣም መልካም የሆነ ጎረቤት የሚገኝበት ይሆናል። በተቃራኒው ደግሞ በጣም አደገኛ የሆነ ጎረቤትም ሊኖር ይችላል። በሂደታችን በኑሮ መስተጋብራችን ማለት ነው። ዙሮ ለሁለቱም ምን አይነት መልኩ እንደምንድም አብረን የምናየው ይሆናል። እና ጎረቤት ስንል የተለያየ ትርጓሜ አስቀምጠውለታል። አንዳንዶቹ ያው አልሙጃዊር ፊል መስከን ነው፣ በኑሮ ባኗኗር አብረን አንድ ሰፈር ላይ የምንኖራቸው ሁሉ ይሄ ጎረቤት ሊባል ይችላል ብለው ያስቀምጣሉ። አንዳንዶቹ ደግሞ በመንደር በሰፈር ብቻ ሳይሆን ኢቭን በንግድም ከተገናኘን ያው ጎረቤት የሚባለውን ደረጃ ያስይዛል ማለት ነው። ይሄ ከትርጓሜው አንፃር ማለት ነው። እንደዚሁ በሌላ መልኩ ደግሞ በአጠቃላይ ተያያዥ የሆነ ሰፈር ቢኖር በጎን 40 ማለት ነው። ስለዚህ በጣም ሰፊ 40 አካባቢ 40 አባወራ እንደምንለው 40 ቤቶችን ያቀፈ ሊሆን ይችላል ብለው አስቀምጠዋል ማለት ነው። አንዳንዶቹ እንዲሁ አሊ ኢብኑ አቢ ጣሊብ ያስቀመጡት እሳቸው ደግሞ አዛን የሚሰማሙ ከሆነ ወይም አዛን የሚሰማ ሁሉ ጎረቤት ሊባል ይችላል ብለው አስቀምጠዋል። እንግዲህ በጊዜው በነበረው ማለት ነው። ምናልባት አንዳንዴ አሁን ላይ ትርጓሜውን ስናመጣው አዛን የሚሰማባቸው በማይክሮፎን በመናምን ከሆነ ረጅም ሊሆን ይችላል። ስለዚህ በጊዜው በነበረው በዛ ሰዓት ላይ ባለው አዛን የሚሰማ ከሆነ እሱ ጎረቤት ይባላል ብለዋል። በተጨማሪም ደግሞ በአንድ መስጂድ ላይ በተለየ መልኩ ሶላት ሱብሂን ምን ሰግድበት ወይም በአንድ የሚሰግዱ ከሆነ ይሄን ጎረቤት ልንለው እንችላለን ብለው ያስቀምጣሉ። እንደው ጠቅለል ስናደርገው ዙሮ በዑርፍ በልማድ ወይም በባህል በአጠራራችን ሰዎች በተግባቡበት መልኩ ይሄ ጎረቤት ነው ሊባል በሚችል ደረጃ ያንን ጎረቤት ነው ብለን ስለምናቀው በዛ መልኩ መያዝ ይቻላል። ከእንትን ደረጃ ከቋንቋ አካሄድ ማለት ነው። ያው ቁርአኑም ጉርብትናን ተመሳሳይ ሐሳብ ነው የገለጸው፣ ከዚህ የራቀ አይደለም። ቁርአን ላይ ወአቡዱላህ እንትን ጎረቤቶችን ሁለት ደረጃ ሰጥቶ ነው ጃረል ጁኑብና ሳሂብ ቢልጀንብ ብሎ ሁለት ቦታ ነው የከፈላቸውና እኛም አሁን ዛሬ ስናያቸው ከዛው ብዙ የራቀ አድርገን አይደለም እናያቸው። በዋናነት ጎረቤት እንደ ጥቅል ከወሰድ ነው ጃረል ጁኑብና ሳሂብ ቢልጀንብ ነው የሚሆነው። ጃረል ጁኑብ ስንል ቅርብ የሆኑ ናቸው። ሳሂብ ቢልጀንብ ካልን ደግሞ የተወሰነ ገፋ ያደረጉ ነው የሚሆኑትና ብቻ ስንጠራቸው ለአደጋ ጊዜም ለደስታ ጊዜም ስንጠራቸው እኛ ጋር ሊደርሱልን የሚችሉ አይነት ግለሰቦች ከሆኑ ጎረቤት ሆነዋል። እንደ ቤቱ ስፋት እንደ መንደሩ ቅርበት ምናምን
በነገራችን ላይ የእንትኖች መቀየር ምንድነው የካፒታሊዝም በተለይ ከመምጣቱ በኋላ ግለኝነት በጣም መብዛቱ ምናምን ሰዎች የጉርብትናን ምንነት በደንብ እየዘነጉት ያለ ይመስለኛልና አንድ እንትን ላይ ታተመ ምንድነው ጋዜጣ ላይ ታተመ ታሪክ እየነገረን ወንድም ምን ይላል ጎረቤት እዛው ተከራይቶት ገብቷል ሰውየው እና ያው አንድ ቤት ውስጥ ነው በላቸው ያው በክፍል ይለያዩ እንጂ የኛው አከራይ ነው የተከራይ ነው ነገር በኋላ የመጀመሪያ 6 ወር አካባቢ ከፍሎታል አለ መጀመሪያ የቀባ ቀን ማለት ነው የቅድመ ክፍያ ምናምን ተብሎ ከፍሎታል ከዛ 6 ወር ሙሉ አይቶ ታያቅ ይኑር ምን ይበል ምን አይቶ ታያቅምና 7ኛ ወር ሲመጣ ደሙ እንትን ክራይ ቀረበት እና ክራይ ሲቀርበት ቢያይ አይመጣም በኋላ ቤቱን ሲሄድ እንደተቀረቀረ ነው በጣም ታገሉ መጨረሻ በቃ ያው ንብረት ለማስቆጠር ምናምን ፖሊስ አመጥቶ አስከፈተዋል ለካ ሰውዬው የመጀመሪያ ቀን የገባ ቀን ሞቷል ሱብሃንአላህ ኦሬዲ ቤት ውስጥ ያገኙት አጥንት ምናምን በሰበሰ ግለሰብ ነውና ሐቂቃ በጣም በሚዘገንን ሁኔታ ሰዎች እርስ በርስ ጉርብትናቸው ሞቷል እስልምና የሰጠውን ያክል ሐቅ የሚያዩበት ደረጃ ላይ አይደሉም የዛን ያክል ማለት እዚህ ጋርና እዚህ ጋር ያለ ግለሰብ ሆነ ለዛ ነው እስልምና ለጉርብትና በጣም ከባድ ሐቅ የሰጠው ከባድ ቦታ የሰጠው የመኖሩ ህልውናም ጭምር ስለሆነ ነው ጎረቤትህ ተርቦ አንተ ተግበካ አደርክ የሚል ሐዲስ አለ እኮ አይደለ አንተ ለስተ ሙእሚናን የሚላልና ጉርብትና የእንትን የማህበራዊነት ሰው ሲፈጠር ራሱ ማህበራዊ ስለሆነ የሰውነት መገለጫም ነው በነገራችን ላይ ጎረቤት ስንል መሐመድ ካፊሩንም ጭምር ነው እንጂ ሙስሊሙን ብቻ ያያልን አይደለም ካፊር ወይም ደግሞ ነን ሙስሊም የሆነ ጎረቤት ቢኖርንም ማንኛውም በሰውኛ ምንገናኛቸው ናቸው ዝሮ የሐቁ የመብቱ እንትን ሊያንስበት ይችላል እንጂ እንደ ጎረቤት ነው የምንጨምረው ሱና ያለን ሐቁ ደረጃው ከፍ ዝቅ ይላል ነው እንጂ አፍተሮል ስንሰበስባቸው አንድ ሰው ሊሆን የሚችለው ዘመድም ጎረቤትም ሙስሊምም ሆኖ በሶስት ሐቅ ሊጠይቅ ይችላል ጉርብትናው እንደራሱ እንደ አንድ ሐቅ ወስደነው ሙስሊም ሆኖ ጎረቤት ሆኖ ሙምኪን አንዳንዴ እንትን አይኖረው ቀራባ አይኖረውም ወይም ዝምድና ላይኖረው ይችላል ይሄኛው ከዛኛው አንፃር ስታየው የተወሰነ ይቀንሳል ሙስሊምና ሶስተኛው ደግሞ ሲሆን ጎረቤትህ ነው አጠገብ ያለ ነው አጠገብ ያለ ነው በእስልምና በመናምን ሐቅ ላጠይቀው ይችላል ግን ማንነው ሙስሊም ካለ መሆኑም ጋር አላህ ለሱም ሐቅ አስቀምጦለታል ነብያችን አለይሂ ሰላቱ ወሰለም ጎረቤቶቻቸው እንደውም አንዳንዶቹ አይሁዶች ነበሩ በዛ ዘመን ላይ የነበሩ በነብያችን ሰለላሁ ዐለይሂ ወሰለም ዘመን ላይ የነበሩ የእስልምና ጠላቶችን አድርገህ ብትቆጥራቸው የመጀመሪያ ደረጃ ሙናፊቆች ናቸው ከዛ በኋላ ግን ለተጅደና አሸደ الناس عداوة للذين آمنوا የሁድ ናቸው ተብሎ የተገለጹት ነብያችን ሰለላሁ ዐለይሂ ወሰለም በጣም ተዓሙል አድርገዋቸው ነበር የሚገርም ሁኔታ እንደውም አንዳንድ ጊዜ ወተት እንደ ሀዲያ ይመጣላቸዋል ከዛ ቤት ስጋው ሀዲያ ይመጣላቸዋል አንድ ጎረቤታቸው ጋር ታሪኩን የምታስተውስ ከሆነ ሊሞት ከባቢ ሲታመም ተመላልሰው ይዘይሩት ነበር ይላልና ሙስሊም አለመሆኑ ሐቁን ያነሳለት ሙምኪን ወደ እስልምናም ሊጠራውም ስለሚችል ማለት ነው ይሄ ዝሮ አሁን እኮ እንደ ጎረቤት ስናየው ለሁሉም የምንውልለት ደረጃ ይኖራል ደስታውን መካፈል ሐዘኑን አብሮ ማጋራት ኢቭን በሙዓመላ በመናደርጋቸው ይሄ ማህበራዊ መስተጋብራቸውም አብሮ ይቀጥላል እንደነካካው ነብዩ ሰለላሁ ዐለይሂ ወሰለም እኮ hatta في اخر عمره ሲሞቱ ድርዓቸው አይሁዳ ጋራ ለመያዦ እንደሰጡት ለቤተሰቦቻቸው ምግብ መግዣ ማለት ነው በጣም የሚገርም ታሪክ ነው በነገራችን ላይ በረሱል ህይወት ላይ በጣም ብዙ ሷሃባ ያለበት ነው በዛን ሰዓት ላይ ግን ከአይሁዳው ለቤተሰቦቻቸው ምግብ ገዝተው አቅርቦት መግዣ እንደ ብር እንደ ማያዣ መርሁን ነበር ድርዓቸው ሳይከፍሉት ነው የሞቱት በሚያስይዘውም ለምን ብሩን ተጠቅመዋል ምግብ ተገዝቶበታል ወድርዑሁ መርሁነቱን እንደ ይሁዲይ ነው የሚለው እኛ በመናነበው በታሪክ ደረጃ ላይ ስለዚህ እስከዚህ ደረጃ ነበሩ
አብረው አልሰለምም፣ ግን ይሄ ሙዓመላውን ምናምኑን እንትን አላላቸውም። አብሮ መሄድ በተለይ በረመዳን ሲሆን ደግሞ በሀገራችን እንደ ባህልም እንደ ልማድም ስለሆነ ልጆች ክርስቲያን የሆኑ ወይም ደግሞ ሙስሊም ያልሆኑ ወገኖቻችን መተው ኢፍጧር ያፈጥራሉ። ሰረሞኒው የሚመጣላቸው ራሱ የምንመለከተው በቃ ረመዳን ሲመጣ ይሄ ኢፍጧሩ፣ ተምሩ፣ ሳምቡሳው መሰል ነገሮች ይመጣሉ እና ሐታ በስራ ቦታ ላይ ጧት ላይ ያልጾሙት ሰዎች አምጡልን የሚሉበት ሀገር ነው እንደ ኢትዮጵያ የምንኖርበት ፋክት ስለሆነ ማለት ነው። ስለዚህ እዛ ላይ አንተ ካፊር ነህ እንደዚህ ስለሆንክ የሚባል አይደለም፣ እንደ ጎረቤት ማለት ነው። እንግዲህ ጎረቤት ስንል በስራም ደረጃ አብረናቸው ያሉትም ሊካተቱ ስለሚችሉ ማለት ነው። አዎ ቅድም እንዳነሳ ነው። በጥቅሉ ሙስሊም ማህበራዊ ፍጥረት ነው። እንደ ግለሰብ ሰው ማህበራዊ ከመሆኑም ጋር ኢጅቲማዕ ወይም በማህበረሰብ የተፈጠረ ከመሆኑም ጋር ሙስሊም መሆን ከማህበረሰቡ መገንጠል፣ መገለል፣ የተለየ ባህሪ ማምጣት ማለት አይደለም። ወላእና በራ በሃይማኖትህ ጋር ስትመጣ ጥያቄ የለውም። ግን ወላእና በራእን ያለ ልክ ተለጥጦ ሙስሊም ራሱ እርስ በርስ መኖር እስከሚሳነው ድረስ የኢዕቲቃድ የሆኑ ጥቃቅን ሽርፍራፊ የሆኑ አጀንዳዎች ውስጥ ሁሉ ምንነቱን ራሱ ለመረዳት በጣም ረጅም ጊዜ የሚወስዱ አጀንዳዎች ውስጥ ሁሉ ተገብቶ ለመግባባት እስከሚቸገር ድረስ መሆን የለበትም። ማለት ሙስሊም አለመሆናቸውን ሐቅ እንደማይነሳቸው የምታውቀው ነብዩላህ ኢብራሂም አለይሂ ሰላም እንትን ያደርጉ ነበር፣ የሰደቃ በጣም ይገራላቸው ነበር እና ኋላ እንትን መጣ ይላል። ምንድነው ሙስሊም ያልሆነ ተቸገረ ሰው መጣና ለመናቸው። ኋላ እምቢ አሉት፣ መለሱት አለ። ሙምኪን የበኒ እስራኤል ታሪክ ከሆነም በኋላ ብቻ ግን ፋይዳውን ነው የፈለግንበት እና መለሱት። ኋላ አላህ ምን አላቸው ይላል፣ እኔ ይሄ ሁሉ አመት ይሄ ሰውዬ እስከሚያረጅ ድረስ ሲጠይቀኝ ከልክየው አላቅም፣ አንተ ጋር አንድ ቀን ተቸግሮ ቢመጣ ከለከልከው አላቸው አለ። ሻይፍ ከዛ ጠርተው መልሰው ሰደቃ አደረጉለት ይላልና ሙስሊም መሆንህ መልካምነትህን ሰዎች እንዲያዩልህ አድርጋቸው። ሐታ እኮ ይሄ እንደው አንተ ቂሷው ታሪኩ ምናልባት የእንትን ሊኖረው ይችላል፣ ይሄ ሲሐውን ባናቅም በቁርአን ላይ ግን እሳቸው ወይስ ቃለ ኢብራሂም ረቢ እሳቸው ነብዩላህ ኢብራሂም ምንድነው ያሉት? ወርዙቅ አህለሁ ሚነ ተመራት መን አመነ ሚንሁም ቢላሂ ወልየውሚል አኺር አሉ። እሳቸው እስቲስና ወጡና በአንተና በመጨረሻው ቀን ላመነ ሰው በቃ ሲሳይ ለግሰው ስጠው አሉ። አላህ ግን ቃለ ወመን ከፈር የካዲውንም ሰጣለሁ፣ ለሁሉም ብለህ ለምን፣ ለሁሉም ሊኩል መክሉቃት ነው በቃ መለመን ያለበት። ቃለ ወመን ከፈረ ፈኡመቲዑ ይጣቀማል፣ ይበላል፣ ይጠጣል፣ እንደፈለገ ይሄዳል። አላህ በስድብ ደረጃ በመውቀስ በሰብ ደረጃ እኮ እንደ አላህ የተሰደበ የለም በኢአማኙ ዘንድ ማለት ነው። ግን ይሄ ሁሉ እያደረገ አላህ ይበላል፣ ያበላዋል፣ ይመግበዋል። እንዳውም ሐታ አንዳንዴ ስታየው ሂክማው ስለማይገባ ከሰጋጁ ከዛኪሩ በላይ ሁሉ ሲለገስለት ሊታይ ይችላል። ይሄ እንግዲህ ለእስቲድራጅ ለፊትናም ሊሆን ይችላልና ዞሮ ዞሮ በዚህ ደረጃ ላይ ማየቱ የተሻለ ይመስለኛል። አው የእንትን ማጠባብነት እስልምናህን አጥበው መጨረሻ ላይ መስጂድ ውስጥ መናኗር እስከሚያቀት ከጎረቤትህ ጋር መግባባት እስከሚያቀት ከደረሰ ሀይቃ እስልምናችንን መጠየቅ ያለብን ይመስለኛል። በረመዳን ሲሆን ደግሞ የበረካ ወርከሙ አንሳር ማለት ነው። አሁን በተለይኛው ረመዳንን የተለየ አድርጌ ማየት ከቅርብ ጊዜ ወዲህ ደግሞ ይሄ የፖለቲካውን ይዝረት መጨመር ይዘረኝነቱ ምናምኑ ተጋግሎ ሰዎች በጣም ተጋፋፍተው ያሉበት ነውና የእስልምናን እውነተኛ ማንነት፣ ለጋስነት፣ አዛኝነትን የሙስሊምን ማንነት የምናሳይበት ጥሩ ማጋጣሚ ይመስለኛል። የተወሰነ ረፍት ሰተን ተመልሰን እንምጣ። ወደ ተመልካቾቻችን ሀሳባችን አልቋጨንም። ከረፍት በኋላ ተመልሰን እንመጣለን። ተመልሰን መተናል። ክቡራን ተመልካቾች እንግዲህ ከረፍት በፊት እያነሳን የነበረው ሐቀል ጃር በሃይማኖት ላይ ታጠረ አይደለም፣ በዘር ታጠረ አይደለም፣ ሰብአዊነትን
ያላማከለ ወይም የጣለ ሃይማኖት አይደለም ያለን የሚል ነው ሐሳቦች ያነሳን የነበረውና ሐቀል ጃር ብለን ስናወራ ጉርብትና መኖሩ አካባቢያችን ላይ በስራም ይሁን በመኖርም ይሁን እንደው ዙሪያችን ያሉ ሰዎችን ሁሉ የሚያጠቃልል ነው እንጂ እንትን ላይ ብቻ እንዳናተኩር ማለት ሙስሊም ላይ ብቻ የሚለውን እንዳናተኩር የሚል ሐሳብ ነው ያነሳን የነበረው። ግን ምንድነው ምን ጠብቅላቸውስ ምንድነው ለጎረቤቶቻችን ሙስሊምም ሆኑ ሙስሊምም አልሆኑ ምን እንድንሰጣቸው ነው እስልምና የሚጠብቀን የሚለውንም በዚሁ እናንሳው። እንግዲህ የጎረቤት ሐቅ አብረን ስናየው መጠበቅ ያለባቸው ነገሮች በርካታ ነጥቦች አሉ። ከነዛ ውስጥ የመጀመሪያው ከኛ በኩል ጥቃት እንዳይደርስባቸው ማድረግ ያስፈልጋል። ያ ማለት ከፉል አዛ አንሁ ብለው ያስቀምጣሉ። ያው እንደምታስታውሰው ነብያችን ሰለላሁ ዐለይሂ ወሰለም ወላሂ ላ ዩእሚኑ ወላሂ ላ ዩእሚኑ አሉ። ባላህ ይሁንብኝ አያምንም አላመንም ጭራሽ አላመንም እምነት የለውም የተስተካከለ ወይም ሙሉ የሆነ እምነት የለውም ብለውም የተረጓሙ አሉ። እና በዚህ በመሐላ አስጠንቅቀው ሲናገሩ ሲገልጹ ሱሐቦቹ በጣም ፈሩና ቂለ ወመን ያ ረሱላላህ አሉ። የአላህ መላእክተኛ ሆይ ማን ነው ያላመነው ብለው ሲጠይቋቸው መላ ዩእሚኑ ጃረሁ በዋኢቀሁ አሉ። የሱም መሰሪነት ተንኮል ይሰራብኛል ብሎ ጎረቤቱን የሚፈራው ከሆነ ይሄ ሰው አላመነም አሉ። አሁን እኔ እኮ ቤቴን ዘግቼ በወጣ የጎረቤቴ ሊሰርቀኝ ይችላል። ባይሰርቀኝ እንኳን እንደዚህ ሌላ ሌባ ሊያመጣብኝ ይችላል ወይ የሆነ ነገር ሊሰራብኝ ይችላል ብሎ የሚሰጋ የሚፈራው ከሆነ ይሄ ሰው አላመነም አሉ። ለምን እምነት በአኽላቅ በስነ ምግባር ይገለጣል። ያመነ ሰው ጎረቤቱን እንዴት አድርጎ እንደሚንከባከብ ነብዩ ሰለላሁ ዐለይሂ ወሰለም ነግረዋል። ስለዚህ ችግር አዛ መጥፎ ነገር የሚያደርስበት ከሆነ እንዳላመነ ስለተነገረ ይሄንን መቆጣጠር ማቆም አለበት። በነገራችን ላይ ከፉል አዛ ስንል የኛን ማቆም አይደለም። አሁን የኛ ማቆም ሚኒመም ነው። አንተ ላይ ጎረቤትን ላረመረበሽ የምታደርገው ጥረትና ትግል በቂ አይደለም። እንዳውም አሉ ትክክለኛ ጎረቤት ብሎ ማለት ትክክለኛ ሷቢር ማለት ከጎረቤቱ የሚመጣውን ጥቃት በሶብር በትግስት ማሳለፍ ሲችል ነው። ከኛ መስጠቱ ቀላል ሊሆን ይችላል። እየመጣበት ጎረቤት የሆነ ነገር እያደረገ በቃ ይሄን ሰፈር መልቀቅ አለብኝ ይሄን ሰው የባላየውት እያልክ ግን ትችለዋለህ። ልዩነት አለው። እስከዛ ደረጃ ያስቀምጠዋል። አዎ እንግዲህ ሰዎችና አዛ ማድረግ በጥቅሉ የተጠላ ከመሆኑም ማለት የተጠላ ወይ የተከለከለ ተግባር ከመሆኑም ተጨማሪ ራሱ በጎረቤት ስም መምጣቱ በራሱ በጣም እንትን የሚል ነው። ትኩረት እንድንሰጠው ስለተፈለገ ነው እንጂ ጎረቤት ያልሆኑ አካላቶችንም እኮ አዛ ማድረግ ምን ጥያቄ የለውም። እኔ ጎረቤት ደግሞ ይለያል። አዎ የምትሄድበትም የለህም እኮ ሀይቃው ሲያምኑ በጣም እኮ ሲተማመናውን ጎረቤት አይተህ ከሆነ ቁልፉን አስቀምጣልኝ ሂድ ይባላል አይደለ? እንደዚህ አድርግ መሄዱንም ራሱ የሚነገረው አለ። አንዳንዱ ደግሞ ተደብቆ አልሄድኩም እንዳለ ለማስመሰል ማለት ነው። ምክንያቱም ስለሚያደርጉ እንደዚህ የሚደረግ ቦታ እኮ አለ። አንዳንድ ቦታ ላይ በደንብ ይታወቃል። አዎ እንደው አምልጠህም ስለማታመልጠው ነው እኮ ጎረቤትህን አውረትህን ምንህንም እዛው የሚያይ ግለሰብ ነውና ነብያችን አለይሂ ሰላቱ ወሰላም እምነት ጥያቄ ድረስ ያነሱት ሰው ጎረቤቱ ማያምነው ከሆነ በአላህ አለማመኑ መገለጫው ነው። የአቂዳ ጥያቄ እኮ ነው ያረጉት ነብያችን ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ያነሱ ያሉት የአቂዳ ጥያቄ አለበት። የአቂዳ ችግር አለበት። ጎረቤትህ ላይ ችግር ካለ ጎረቤትህ ያመነህ ካልሆነ እምነት ካልጣለብህ አቂዳህ ነው ጥያቄ ውስጥ ምን ከተው ነው። እኛ የአኽላቅ ጥያቄ አይደለም ነብያችን ያደረጉትና በዛ ሐጅም ነው መታየት ያለበት። ሌላ እንደ ሐዲስ ላይ እንደው እንትን ያልኩት ያነበብኩት ምን ይላል ከአዛ ከመቆጠብ ምን ያክል ደረጃ እንደሆነ በጎረቤቶች ላይ ሰውየው ዚና የጎረቤቱን ሴት ዚና ከሚያደርግ 10 ሴቶች ዚና ቢያደርግ ይቀለለ ወንጀል ነው ይላል። አንዱ ራሱ እኮ ከባኢር ነው አይደለ? ሚነል ከባኢር ወንጀል ከመሆኑም አንፃር አንዲት የጎረቤት ሴት ዚና ከሚያደርግ 10 ቤቶች 10 ሰዎች ጋር እየሄደ ዚና ቢያደርግ ይሻላል የሚል አይነት ሐሳብ ያለው ነውና በጣም ከባድ የሆነ እንትን ያለው ሐቅ ነው ያለው።
ከጎረቤት ጋር የሚያዙ ሐሳቦች በተለይ አዛም ያደርጉ አንዳንዴ በኸይርም ታስቦ ነው የሚደረገው። ለምሳሌ ረመዳን መጥቷል እና በቃ ነሺዳ በደንብ ቤቱ ሞቅ ማለት አለበት ይባልና ጎረቤትህ መተኛት አይችልም፣ እንደው ሲራገም ያድራል። ሙስሊምም እንኳን ባይሆን ማለት ነው። በድምጽህ መስማት የምትፈልገው ነገር ከሆነ እዛው ቤትህ ውስጥ ስማው። ጎረቤትህ ጋር ፉክክር እስከ መግባት ድረስ እኔ ያያዋቸውን ቤቶች ስላሉ ይሄ በነገራችን ላይ እንደው ከተነሳ አይቀር እንኳን ሌሎች ወጣ ያሉ ሙዚቃ ነሺዳ ምናምን መሰል አይደለም በቁርአን ቢሆን ልትረብሸው አይገባም። ቁርአን ነው የከፈትኩት ምን ችግር አለው ያዳምጥ ብለህ ወዱ ሳይሆን በግዱ ያዳምጣታል አጅር ያገኛል ብለህ የምታስገድደው አይደለም። አንተ በፈለክበት ሰዓት ላይ እሱ ረፍት ሊያደርግ ይችላል። መቅራት ሲፈልግ እንዲቀራ በራሱ ማመቻቸት ነው እንጂ መረበሽ በምንኛውም ጂሃድ አልተፈቀደም። በምንኛውም ጂሃድ እኮ ፈልጎም እንዲያዳምጥ እንደውም እንዲጠላው ነው እኮ እንዲሸሽ ነው የሚደረገው። ሃይማኖቱ ላይ ያለውን እይታ እንዲበላሽበት ምን አለ ሙስሊም ጎረቤት ባልያዝኩ ኖሮ ብለው እንዲጠሉ ነው የሚያደርገውና እኔ ሐቂቃ አሁን ጊዜ ደግሞ የበለጠ እየከፋ የመጣው በተለይ ቤት ተከራይ የሆኑ ግለሰቦች ላይ ማየው ሙስሊም ካልሆነ አላከራየም ምናምን እንደዚህ ሁሉ ሰው በጣም ተሻሽቷል። እርግጥ አንዳንድ ጊዜ ድንበር ስለሚተላለፍና ቤት ውስጥ ልጆች ካሉ ህፃናት ካሉ በተለይ መረባበሽ ምናምን ሊፈጥር ይችላል በሚል የአቂዳ ችግር ሊፈጥርባቸው ይችላል ምናምን የሚል ሙህተመል ይሆናል። አንዳንድ ጊዜ ምንም ትርጉም የሌለው በጣም እንትን እያልን ነው። እንደ ሰው አይደለም ቅርበታችን በጣም እንደ እንስሳና ምናምን እየተሻሸን ነው እርስ በርሳችንና የምናምን ሰፈር ሙስሊም ብቻ የሆነበት እንደዚህ አይነት ነገር እየተፈጠረ ነው። እኔ ሐቂቃ እንደግል ብዙ ኮንፈርት አይሰጠኝም። ያው ከቢያው አንፃር ሊሆን ይችላል። ዞሮ እንደ ሰውኛ ማንኛውም ሰው ቢመጣ ለሰው የምናደርጋቸው ረህማ አይነቶች አሉ። ክስትር የሚወጣ እንዳይል ማለት ነው። ዞሮ ማህበረሰብን ተርቢያ ስናደርግ ሙስሊሙን ብቻ አይደለም አክቹአሊ ለሌሎችም ወገኖች እንዲደርስ ይሄ የእስልምና ውበት ለሌሎችም እንዲደርሳቸው ከማድረግ አንፃር የረመዳንም ትሩፋት እንዲደርሳቸው ከማድረግ አንፃር በዛ መልኩ መሄዱ የተሻለ ነው የሚሆነው። መቻቻል መለማመድ ጥሩ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሙስሊምም ከሆኑት ሙስሊምም ካልሆኑት ጋር ነው ሲኖሩ የነበረው። ዳዕዋም ሲደረግ የነበረው ሙስሊም ለሆኑትም ተዝኪያ ይደረግ ነበር። ሙስሊም ላልሆኑት እንደውም ዳዕዋ የሚባለው ሙስሊም ላልሆኑት ነውና በተግባር ዳዕዋ የምናደርግበት መስመር ያስፈልገናል። ከዚህ በተጨማሪ ቅድም ትንሽ ነካክተን የጀመርናት ነገር ነበረችና አዛም ያደርግህ ከሆነ ኢህቲማል አልአዛም ከሙስሊም የሆነ ምንድነው ጎረቤት የሚጠበቅ ነው። ነብያችን አለይሂ ሰላቱ ወሰላም በዚሁ ነው ያዘዙት صحابوቻቸውን ወረዳ عن الحسن رضي الله عنه قال ليس حسن الجوار كف الأذى حسن الجوار الصبر على الأذى ይላል። እንትን حسن الجوار የሚባለው መልካም ጎረቤትነት ማለት የሰዎችን አዛ እንትን ማለት የራስን አዛ ወደ ሰዎች እንዳይደርስ መከልከል ብቻ አይደለም ማለት እሱማ ዋጅብህ ነው። ቅድም ማንስተናል ጎረቤትህ ባይሆንም የሚጠበቅብህ ነገር ነው። ይልቅ እንደውም ሙስሊም የሆነ ግለሰብ ከነሱ የሚመጡ አዛ ነገሮችን መቆጣጠር መቻል ነው ብለው ያነሳሉ። እውነተኛ የጎረቤት ሐቅ መጠበቅ ከሆነ ለጎረቤቶችህ አዛ ማድረስ ሳይሆን እንደውም ከጎረቤቶችህ የሚደርስብህን ነገር ተቋቁመህ ማለፍ። ይሄ ነገር እንደውም ያጁ ነገር በሷሃቦችም ዘመን ከዛም በሰለፎችም ከዛም ደግሞ በቅርብ ጊዜም የተከሰቱ ብዙ ታሪኮች እናያለን። ሐታ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኮ ብዙ የሚያጠቋቸው ጎረቤቶቻቸው እንደሆኑ እናውቃለን። ግን ያን ሁሉ ተሐሙል አድርገው አልፈዋል። ቁርአን ግን ማለፍ አልቻለም። ተበት ሄዳ ቢልሃብ የወረደበትን ምክንያት እናውቃለን። ረሱል እንዲያወጡ መሰል ነገሮች ከዲዕዋው እንቅፋት ከመሆንም ባሻገር ደግሞ እዛው በራቸው ላይ አካባቢያቸው ላይ የሚደረግ ይሄ አዛ የሆኑ ነገሮችን ሾክ ሳይቀር በማምጣት ማለት ነው። ግን ከዛ በላይ እኔ አቡ ሐኒፋን ታሪክ አስታውሳለሁ። አቡ ሐኒፋ አንድ ጎረቤት ነበራቸው። ጎረቤታቸው ፊ ኩል የውሚን ያጠቃቸዋል፣ አዛ ያደርጋቸዋል በኃይለኛው ማለት ነው። እሳቸው ግን ልምድ ነው ብለው መርሐባ ብለው ይሄንን ጎረቤታቸውን
ተሐሙል አድርገውት ይኖራሉ ይላል። ረጅም ጊዜ ሲኖሩ ቆይተው ከዛ ያው የለመደው እሳቸው ላይ ብቻ ሳይሆን ሌላውንም እንደዚሁ ጥቃት ይፈጽማል ሰውየው እና የሆነ ነገር አጠፋና ስጅን ገባ፣ እስር ቤት አስገቡት። በሌሎች ፖሊሶች ይዘው አስገቡት። ጠፋ። አቡ ሐኒፋ ሲወጡ ምንም ነገር የለም፣ ያ ጥቃት ቀረ። ምን ሆኖ ይሆን አሉ። ተገላገልኩ ነበር ማለት ያለበት እኮ ሐቂቃው። ግን እሳቸው እንዲያ ጎረቤቴ ምን አጋጥሞት ነው ብለው ሲፈልጉ እሱ እኮ ሐደተ እንደዚህ የሆነ ክስተት ፈጥሮ የሆነ ረብሻ ነገር ፈጠረና ፖሊስ አስገብቶታል እስር ቤት ሲሏቸው ሱብሃንአላህ ጎረቤቴ ታሰረ አሉና እሳቸው ሄደው ለዚህ አዛ ሲያደርጋቸው ለነበረ ጎረቤት ሸፋ ሆኑት። ሽምግልና ገብተው አደራድረው ተደራድረው ወጣ ሰውየው የሚያውቀው ነገር የለም። አሁን ወጥቶ ማለት ማን ያስፈታኝ አለ ሄዶ። ከዛ ያስፈታህ እኮ አቡ ሐኒፋ ናቸው ያስፈቱ፣ እንደዚህ አድርገው ሽምግልና ገብተው በዚህ መልኩ አስፈተውሃል አለ። ወላሂ ከዚህ በኋላ እሳቸው ላይ እንዲህ አይነት ጥቃት አልፈጽምም ብሎ ይህንን ነገር በዚህ መልኩ በተግባር አስተምረውት ነበር ይላል። አዎ አንድ እንደውም ክታቤኖች ዘው ካነሳና አይቀር ቤቱን በጣም በርካሽ ጥው ይወጣ ሁሉ ነበር አሉ። ኋላ በጣም ብዙ ሰው ወቀሰው፣ እንደዚህ አይኔ የሆነ ቦታ ምናም እንዴት ጥለህ ትወጣለህ ብለው በጣም ብዙ ሰዎች ወቀሱትና በግጥም ነው በአረብኛ ግጥም የመለሰላቸው። ኋላ ብቻ የግጥሙ ሐሳብ ምንድነው የሚለው ቤት የሚያደርገው ጎረቤት ነው እና ጎረቤት አዛም ያደርግህ ከሆነ ምን ያደርግልሃል? ለያዝከው ቤት ራሱ በፍሳሽ የሚያስጨንቅህ ከሆነ በጩኸት የሚያስጨንቅህ ከሆነ ምን ያደርግልሃል? እዛ ቦታ ያለው ሰው ይሻልሃል፣ ሌላ ቦታ ያለው ጎረቤት ይሻልሃል የሚል አይነት ነገር ግጥም ገጥሞላቸው ታምርካሽ ቦታ እንደዚህ ስጦት ሄደ። አብዱላህ ኢብኑ ሙባረክ እንደዚሁ የተወሳላቸው ታሪክ ላይ ደግሞ በውድ ዋጋውን ጨምረውበት ለሽያጭ ያቀረቡበትም ተወስቷልና ቤታቸው የሚያወጣው ዋጋ አለ፣ ከሱ ላይ ግን የሆነ ሳንቲም ጨምረውበታል። ኋላ የሚገዛቸው ሰው ጠይቃቸዋል፣ ለምንድን ነው የቤት ውስጥ እዚህ ከባቢ ያለው ዋጋ የታወቀ ይሄ ነው እና ይሄን ያክል ለምን ጨመርክ ሲሉት እቺኛዋ የቤቷ ናት፣ እቺኛዋ ደግሞ አሁን አሳልፌ ለምሰጥህ ምን ይመሰለ ጨዋ ጎረቤት አለና ከዛ አንፃር ነው ብለው አወሱለት ይላል። ብቻ ነብያችን ሰለላሁ ዐለይሂ ወሰለም አቢዘር የዘገቡት ሐዲስ ላይ የተናገሩትም ክፉ ጎረቤት እንዴት ተሐሙል ማድረግ እንዳለብን የሚያወሳ ይመስለኛልና ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ኢነላህ ዐዘ ወጀል ይحب ثلاثا አሉ ወይብغض ثلاثا አሉ። ሶስት ነገር ይወዳል፣ ሶስት ነገሮችን ይጠላል አሉና ከሚወዳቸው ነገሮች ውስጥ አንደኛው ሲያወሱ ምን አለ? ረጁሉን ካነ ለሁ ጃረ ሱኢና يؤذيه ክፉ የሆነ ጎረቤት አላህ ጥሎበታል ሰውየው እና يؤذيه አዛ ያደርገዋል፣ ደግሞ የክፋቱንም በራሱ ላይ ቆምና ሰውየውን አዛ ያደርገዋል። فيصبر على اذاه ሰውየው ሶብር ያደርጋል፣ አዛ የሚያደርገው ነገር ላይ መርሐባ ብሎ ተሐሙል ያደርጋል። حتى يكفيه الله اياه بحياه او بموت الله سبحانه وتعالى اما በህይወት ሰውየውን የሆነ ቦታ ቀይሮት ወይ ብቻ የሆነ ነገር አድርጎት እዛው በህይወት እንዳለ አላህ ከሱ አዛ እስኪገላግለው፣ ወይ ደግሞ በሞት ወይ ሰውየው ሞቶ ወይ ጎረቤቱ ሞቶ ወይ ሰፈር ቀይሮ ብቻ ወይ በሞት ወይ በሐያቱ አላህ እስከሚገላግለው ድረስ እስከ መጨረሻው ማለት ነው እኮ በሌላ ቋንቋ ወይ ሞተ ወይ በሐያቱ የሆነ ነገር ገጥሞ እስካላቋረጥክ ድረስ እስከ መጨረሻው የተጓዘ ሰው ማለት ይሄ ነው። አላህ በጣም ከሚወዳቸው ሶስት ነገሮች መካከል ብለው አንስተውታልና ሶብር ማድረግ፣ አዛም ያደርግ ጎረቤት ላይ ትግስት ማድረግ ከሐቆቹ መካከል ከሱ ከመብቶቹ መካከል እንዳንዱ አድርገን ልንወስደው ይገባል። ሌላ በተጨማሪ ከዚሁ ከሐቆቹ ከመብቶቹ መካከል ኢክራሙሁ ወልኢህሳኑ ኢለይሂ ማለት ነው። አንደኛ ጎረቤት አክባሪ መሆን አለበት። ጎረቤት ሊከበር ይችላል። ቅድም እንዳልነው በቅድሚያ ራሱ ጎረቤት እኮ ይፈልጋል። አንዳንድ ጊዜ እንዲታከብረው የሚያደርግህ አንዳንድ ሰፈር ስትሄድ ምንም ይሄ ጎረቤት ያላገኙ ሰዎች ሲነግሩ አንተ እንዲታከብር አንተ ያገኘውን ጎረቤትን እንዲታከብር ያደርጋልና ከዛም አለፍ ሲል ደግሞ ኢህሳን ኢለይሂ ለሱ ውለታ መዋል፣ መልካም ነገር መስጠት ማለት ነው። ጥሩ ነገር ማድረግ ረሱል ሰለላሁ ዐለይሂ ወሰለም ያው እንደምታስታውሰው ማን ካነ yu'minu billahi wal yawmil akhir falyukrim ጃራው ነው። ከእምነት ጋር ያይዞታል። ባላህና መጨረሻው ቀን የሚያምን ሰው ጎረቤቱን ያክብር ነው፣ ክብር ይስጠው ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ከዛ ውስጥ ረዱ ሰላምም አለበት።
السلام عليكم سيل وعليكم السلام ورحمة الله وبركاته ستلو أجر تاغنياله هي بشاشة الوجه انطلاق الوجه سينور ጎረቤቱ እጥሚዕናን ይሰማዋል ሰላም ይሰማዋል መልካምነቱን ያንተ መልካምነት ያሳያልና በዚህ አይነት መልኩ መግለጽ ማሳየት ያስፈልጋል ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ጀነት አትገቡም የሚል ነገር እኮ አለ ላ ተድኹሉል ጀነተ ሐታ ቱእሚኑ ካሉ በኋላ ولا تؤمنوا حتى تحبوا أو ولا أدلكم على شيء إذا فعلتموه تحاببتم أفشوا السلام بينكم بلوال هي سلام تمام بذات السلام عليكم وعليكم السلام حتى كريستيانو السلام عليكم سيله أو عندنا نجزي على ملمد من بلولو السلام عليكم يلين من عمل نلالن هي سلام تاو ملاش الله يالنجي سلام تات ملسلت الله السلام عليكم بلو بتككل يالنسا وعليكم ማለት ትችላለህ ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደዛ ስላደረጉ ዝሮ ዝሮ ሰላምን መመኘት ይሄ መልካምን ነገር መዋል የሚቸገር ከሆነ በአካባቢያችን ፈቂር ሆኖ ዲሃ ሆኖ የተለያዩ ጉዳዮች ካጋጠሙት እኛ በልተን ጠጥተን በተለይ ረመዳን ሲሆን ደግሞ 24 ሰዓት ጾም የሆነባቸው ጎረቤቶቻችን ሊኖሩ ይችላሉ እኛ ያወቅን አንድ ሰው ያወቀ ጎረቤቱ ተርቦ ማደሩን ያወቀ ከሆነ አላመነም እስከመባል ደረጃ ደርሷል መቸገራቸውን ካወቅ ለችግራቸው መድረስ ያስፈልጋል ስጦታም ካለ መስጠት ያስፈልጋል በዛ መልኩ መርሐባ እንግዲህ ሰዓታችን ብዙ ገፍተናል ውድ ተመልካቾች የጎረቤት ሐቅና ከዛ ጋር የተያዙት በተለይ በረመዳን ውስጥ ምን መጠበቅ አለብን የሚሉት ሐሳቦችን በሚቀጥለው ክፍልም ተመልሰን ይዘንላችሁ የምንመጣ ይሆናል የዛሬን ፕሮግራም በዚሁ እናብቃ ሰላም አለይኩም ወራህመቱላሂ ወበረካቱ